ወደ ጠቅላይ ሚኒስትሩ አድሬስ የተደረገ መልእክት አለ። ስም የለውም ግን አድሬሱ ኮንተንቱ ብቻ ነው እንትን የምናደርገው እና ኮንተንቱ በጣም ጠቃሚ ስለሆነ ጠቅላይ ሚኒስትሩ ለጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ የኢትዮጵያ ጠቅላይ ሚኒስትር ብሎ ነው በአማርኛ የተጻፈው። ጠንቀቅ ያለ ጽሁፍ ነው። ምን ይላል? የኤርትራን ሉዓላዊነት፣ የኤርትራ ህዝብን ሉዓላዊነት፣ የግዛት አንድነትና ህዝቦቿ ላይ የሚሰነዝሩት መልእክት በተመለከተ ይላል። ስቶሪዎቹ በጣም ይዘረዝራል እና በጣም 5 ተኩል ምናምን ፔጅ ነው እና ኤርትራ ከ1993 ጀምሮ ነፃና ሉዓላዊ ሀገር ናት። ይሄ የሚክሉት ሀቅ አይደለም ይላል። ሀቅ የሚክሉት ነገር አይደለም ይላል። በኢትዮጵያ ፍቃድ አልነበረም ነፃነቷን ያገኘችው። በተለያየ ጀነራሎቹም ጠቅላይ ሚኒስትሩ እርሶም የሚገልጹት ያለፈው ስርዓት ነው እንደዚህ ነው ብለው እንትን የሚያደርጉት ይሄ አይደለም፣ በኢትዮጵያ ፍቃድ አይደለም ነፃነቷን ያገኘችው ይላል። የባህር በር መብት እንጂ ባለቤትነት አይደለም። የባህር በር ማግኘት መብት እንጂ ባለቤትነት ማለት አይደለም ይላል። በ1991 እስከ 98 በፈረንጆች ማለት ነው ኢትዮጵያ ትጠቀም ነበር፣ የባህር በር ትጠቀም ነበር፣ አሰብና ምጽዋ ትጠቀም ነበር። በጦርነቱ ምክንያት በ1998 እስከ 2000 የኢትዮ ኤርትራ ጦርነት ጊዜ በዛ ጊዜ የተቋረጠው። ከዛ በኋላ ደግሞ በኢፒአርዲኤፍ መንግስት አልፈልግም ብሎ ወደ ጅቡቲ መዞሩን ይገልጻል። የኤርትራ ድንበር በህግ የተወሰነ ነው ብሎ አርቲክሎችን ይገልጻል። የዓለም አቀፍ ህጎችን በጦርነት ማስፈራራት በዓለም ህግ የተከለከለ ነው ይላል። ሁሉም የሚያስፈራሩት ቋንቋ እንደዚህ ይሄ በዓለም ህግ የተከለከለ ይላል። የኤርትራ ሉዓላዊነት እንዲያከብሩ እንጠይቃለን ይላል። የኤርትራ ሉዓላዊነት የወደብ ጉዳይ የግጭት መንስኤ መሆን አይችልም ይላል። ለሁለቱም ሀገራት በኮኦፕሬሽን ሊጠቀሙበት የሚችሉ ነው ይላል። ድህነታቸውን እንጆይ ያደርጋሉ። ድህነት ያው ኤርትራ ህዝብ ላይ የተቃጣው መንግስትን አይደለም ወይ ድርጅቱ ወይ አይደለም ሻዕቢያን አይደለም። ኤርትራ የሚለው ቋንቋ ያው ሁሌ እየቆረጠው እንትን የሚያደርገው እንጆይ ያደርጋሉ፣ ድህነታቸውን እንጆይ ያደርጉታል ብለው የኤርትራ ህዝብን የተሳደቡበት ጉዳይ ይላል። ሄት ስፒች ነው፣ የጥላቻ ንግግር ነው ይላል። ከሀገር መሪ ለዛውም ከዓለም የሰላም ሎሬት ተሸላሚ የማይጠበቅ ንግግር ነው ይላል። ኤርትራ እርዳታ ጠባቂ አይደለችም። እንደ ኢትዮጵያ በርካታ ሚሊዮን ህዝብ ኢትዮጵያ ድህነት ላይ ያለውን እርዳታ ጠባቂ እንደሆነው ከኤርትራ ህዝብ ግን እንደዚህ አይነት ታሪክ የለውም እና ለሰላም ቢሰሩ ብሎ መዝጊያ ላይ የኮኦፕሬሽን እና የትብብር ይሆናል እንጂ እንደዚህ አይነት በጦረኝነት የሚፈታ ችግር የለም ይላል። ይሄ ዌብሳይት እንትን ካደረጉት በጽሁፍ ነው ይላኩልን፣ አድራሻ የለውም ይሄ ነገር። ዌብሳይት ከተለጠፈ ኮመንት እናደርጋቸዋለን ሰሞኑ። ይሄ አይ ቲንክ ማለት ሳመሪ ካለን ጊዜ አንፃር ነው ሳመራይዝ ያደረግነው ያለ ነው እንጂ በጣም ሰፋ ያለ ይዘት ያለው ነው። ሌላ ተመልካቾች ወደ ዲና ሙፍቲ አሁን ዲና ሙፍቲ የተናገረው ከብርሃኑ ጁላ አመጣዋል። ብርሃኑ ጁላ የተናገረውና ዲና ሙፍቲ ንግግር እናደርገ መጀመሪያ የኮንቪንስ እና ኮንፊውዝ ፖሊሲ የብልጽግና የኦህዴድ ፖሊሲ ያው ባህር ተሻግረን ባህር ዳር ነው ምንድነው ተሻግረን ምንድነው ምን ጣና ተሻግረን ምን ተሻግረን ያለው ኮንቪንስ አድርገናቸው መጣን፣ ቁማር በልተናቸው መጣን ያለው ሽመልስ አብዲሳ ዲና ሙፍቲም በቢቢሲ አፋን ኦሮሞ መጥቶ የሆነ ቦታ ነው ተወሽቆ የሚመጡት። በነገራችን ላይ እዚህ ሚዲያ ይሄ ሚዲያ አጋጣሚ ሆኖ ትልቅ ተባባሪ ስታፍም በጣም ጀግና የሆነ ስታፍ ስላለን ነው ይሄን ሚዲያ በጣም ሲግኒፊካንት የሆነ ሳፖርት እያደረገልን ያለ ወዳጃችን ስላለ ነው እንጂ በአፋን ኦሮሞ የሚነገሩ ትርክቶች አብዛኞቹ ሳይተረጎሙ ኢትዮጵያውያን ሳይሰሟቸው ነው የሚያልፉት። አሁን ፕራይም ሚዲያ ላይ የሚባል አለ 60 ምናምን ሚሊዮን የተሸጠው ብልጽግና ከሲንቄ ባንክ ምናምን ሄዶ ሼር የገባበት የሚባል ዩቲዩብ አለ። ቀላል እኮ አይደለም። ብልጽግና 60 ሚሊዮን ዩቲዩብ ሄዶ ይገዛል። ዩቲዩብ ዝም ብሎ ሳብስክራይብ አድርገኝ ብሎ ኢትዮጵያ ህዝብ ወይ ዛሬ ሳብስክራይብ አድርገኝ ብሎ 100 ሚሊዮን 100 ሺህ ሳብስክራይበር ማግኘት የሚቻለው ትንሽ የሳብስክራይበር 50 ሺህ ያላት በ60 ሚሊዮን ይገዛል። ያው ገንዘብ ጉሩሽ ለማግኘት የማይደረግ ጥረት የለም። እኔ እዛ ላይ ስለ ጦርነት ብቻ ነው የሚወራ። ኢትዮጵያ ስለ መውረር ብቻ ኢትዮጵያ ምን አይነት ግዙፍ ሀገር እንዲሁ ስለ የትኛዋ ኢትዮጵያ ነው የሚያወሩት ነው የሚባለው። እዛ ላይ ስለ የትኛዋ ኢትዮጵያ ነች ይሄ ኩርትምትም ብላ እንዲህ በቃ ሽርንክ ያደረገች ያለችው ሰላማን ማስጠበቅ ልማቷን ማስጠበቅ ያለች እንዲሁ ወደታች እየተምዘገዘገች ያለች ሀገር ነው። ስለዚህ ሀገር ነው አሁን የውስጥ በዚህ በኦላ በዚህ በፋኑ እየተለበለበ ያለ መከላከያ ነው። አሁን ሄዶ በአሰብ በኩል እንዲህ ብሎ ተምዘግዝጎ ሄዶ አሰብ አገኘዋት ብሎ ኦን ሊያደርግ ነው ወይ የሚሄደው ሌላ ነው። ይሄ በአፋን ኦሮሞ የሚደረገው ትርክት ሌላ ነው። አሁንም ዲና ሙፍቲ እጅ ከፍንጅ ያገኘ ነው ዛሬ
ትላንት ነው ኢንፋክት ጊዜ ስላልነበረን አላቀረበ ነው እንጂ ዲና ሙፍቲ ትላንት ለቢቢሲ አፋን ኦሮሞ የተናገረው በጉልበት በፍጹም አንሞክረውም ብሏል። የባህር በር ኤርትራን በተመለከተ ነው። በጉልበት በፍጹም አይሞከርም፣ በዲፕሎማሲና በዓለም አቀፍ ህግ ነው እንጂ ምን ሰራው ይላል። ይሄ ትርጉሙን ነው። ከዛ ሰማችኋል። አጭር ጎረቤቶቻችን መውረር ጎረቤቶችን ነው ኤኒ ጎረቤት ማለት ኤኒ ጎረቤቶችን በመውረር የሚገኝ ባህር በር የለም። በዲፕሎማሲ ብቻ መንገዳችን እየተሳካ ነው ይላል። በጣም ስራ እየሰራ ነው። ዲፕሎማሲያችን ጥሩ እየሰራ ነው፣ እናሳካል በዲፕሎማሲ ይላል። የዓለም ህግ የባህር በር የሌላቸው ካላቸው ባህር በር ካላቸው ከሌላቸው ሀገራት ጋር በስምምነት የመጠቀም መብት አላቸው ይላል። አርቲክል የሚጠቅሳል እዛ ላይ ግን ሮንግ አርቲክል ነው የሚጠቅሰው። አይ ቲንክ 125 አርቲክል 125 የሚባለው የአክሰስ ቱ ዘ ሲ የላንድሎክድ ኔሽንስ ላንድሎክድ ስቴትስ በተመለከተ የዓለም አቀፍ ህግ አርቲክል 125 የሚባለው እሱ ይመስለኛል። ይሄን የፋርሴቡላ ሮል ነው እየተጫወተ ያለው። የኮንፊውዝ እና ኮንቪንስ ሮል ነው የተጫወተ ያለው። አሁን እነሱ ከእንደዚያ ይሆናሉ ወይ አላቅም። አዴፓ ነው የተበላው። በኮንፊውዝ እና ኮንቪንስ የተበላው እነ ዮሐንስ ቧያሌው ናቸው፣ እነ ገዱ አንዳርጋቸው ናቸው የተበሉት። እነሱ ይበላሉ ወይ አላቅም። ሰውየው ግን እናድምጠው፣ ወሳኝ ጉዳይ ነው። ዲፕሎማሲ ከናነቀችው ወጂን ወጀተሙ ጉዳይ አቸለጨችው በኋላ ጋሪ ደንደተም ወጀተሙ ቁባችሁ መረጨችው ገራሁናቲን አማን ከና ገራብራቲን ወኒ በርባደሙ እንጂሩ ፍዲን ሞቱማስ ከናሚቲ wanti gara tokko hin jiru mooyyuu dhaabbii biyya takkaa yeroo tokko jiru jijjiiramuu hin danda'a. Diplomaasiin jijjiiruu danda'a. Gorsoonni biyyoota alaas biyyoonni isaanitti kalaanis gidduu kana deemanii walitti fiduun hin danda'ama jechuudha. Jaarsummaaniis jira. So kana waan ta'eef ammaan kana wanti irratti wanti baay'een fookasii godhamee haala gaariidhaan ilaalamee irratti hojjetamuu qabu karaa nagaatiin gara diplomaasiitiin fayyadu malee gara humnaan deemuu wanti jedhamu wanni lafa kaa'amee hin jiru achirratti humna hojjetu. ይሄ እንግዲህ በዲፕሎማሲ ካልሆነ በስተቀር በዛ የምናደርገው ነገር የለም ያለበት። ወደ ሌላ ጉዳይ ይሄ የማጭበርበር ፖሊሲ ነው። የብልጽግና የማጭበርበር ፖሊሲ ነው። በዚህ በኩል ዛሬ በመከላከያ ቀን አሰማቸዋል። ዛሬ በቀጥታ ከአንደበታቸው ያው የክንዱ ገዙ እንገባለን ብሏል። በባህር ኃይላችን ሁሉም ሀገሪቷን መከላከል እንችላለን ብሏል። መቼም የት አካባቢ ሆኖ ነው ባህር በር በጅቡቲ የሚመጣ ጠላት የክንዱ ባህር ኃይል የት ሆኖ ነው የሚከላከላት ኢትዮጵያን? ጣና ሆኖ ነው? የት ነው ያለው ባህር ኃይል? የኢትዮጵያ ባህር ኃይል የት አካባቢ ነው ሎኬት የተደረገው? እና በቂ ጠንካራ ባህር ኃይል ገንብተናል የሚባለው እኮ መጀመሪያ ባህር እኮ ዳይቭ አድርጋችሁ ትገባላችሁ አንድ ቀን ያለው እኮ ያው ከተሳካልን ብርሃኑ ጁላ እኮ ጥሩ ነው ከተሳካልን ያለው የሆነ ፕሮባቢሊቲ አስቦ ነው። ይሳካል አይሳካም፣ እናሸንፋለን ወይስ እንሸንፋለን እና አሸንፈንስ ሜንቴን አድርገነው ባህር የኛ ነው ብለን መቆየት እንችላለን? አንቆይ። ከተሳካ ዳይቭ አድርጋችሁ ትገባላችሁ እና ተዘጋጁ ያላችሁ ከለዛ ነው። ክንዱ ገዙ ባህር ኃይላችን ኢትዮጵያን መጠበቅ የሚችል ባህር ኃይል ገንብተናል ይላል። የት ሆኖ ነው የሚጠብቀው? ጣና እዛ ህዳሴ ግድብ ንጋት ነው ምናምን ያሉበት እዛ ነው። አሁን እዛ ያቆረው ውሃ የት ነው? የዚህ ሰውዬ ግን አናድምጠው። ትልቅ ወሳኝ ጉዳይ አለ እዚህ። ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉ እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የእኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው እዚህ ጋር 60 ዓመት ምናምን የሚለው ተሳስተን ሊሆን ይችላል። የኤርትራ ኢንዲፔንደንስ ነው ይሄ 60 ዓመት የሚለው ምናልባት ግብጽ ይሆን ማን ይሆናል? 60 ዓመት ወደ ኋላ ግብጽ ሊሆን ይችላል። ግብጽ ናት እኮ እኛን ኤርትራ ኢትዮጵያን ለማዳከም ኤርትራን ስትገነጥል ነበር የሚለው ነገር አለ። ሂስቶሪካሊ ሊሆን ይችላል። ሰፖርት አገኝቷል ወይ? ሰፖርት አገኝቶ ሊሆን ይችላል። ሶሪያም፣ ኖርዌይም፣ ፍልስጤምም ምናምን ሱዳንም የሆነ ሰፖርት አድርጓቸው ሊሆን ይችላል። መንግስቱ ኃይለማርያም በአቅሚቲ ሰፖርት ያደርግ ነበር። ኃይለ ሥላሴም በአቅሚቲ ሰፖርት ያደርጉ ነበር ባገኙት እድል። 60 ዓመት ወደ ኋላ አሁን የ60 ዓመት አሁን ጥገና የመቼ ጥገና ነው ይሄዱ ያለ? ፕሮፌሰር እስቅኤል ገቢሳ ቻሌንጅ ማድረግ የሚፈልግ ካለ እዚህ ሚዲያ ላይ መምጣት ይችላል። መምጣት ይችላል። እኔ እርግጠኛ ነኝ ፕሮፌሰር አላስፈቀድኩትም፣ ግን ያው የሂስትሪ ሰውም ስለሆነ 1000 ዓመት አልነበራትም ኢትዮጵያ የባህር በር ባለቤት አልነበራትም። የኢትዮጵያ የባህር በር ባለቤት የሆነችው 40 ዓመት ብቻ ነው። 40 ዓመት በፌዴሬሽኑ ያው እንግሊዝ ከወጣ በኋላ የነበረው ከዛ እስከ 1983 አዲስ አበባ ሲገባ ኢህአዴግ በነበረው 30 ዓመት ውጊያ ከዛ የፌዴሬሽን ጊዜ የነበረው ክርክር የፈረሰ አልፈረሰ ተብሎ ኤርትራን አፍርሶ ወደ አዲስ አበባ የመጣው ኃይል ማለት ነው።
ከዛ ውጭ አልነበራትም። አሁን ይሄን መሞገት እችላለሁ አቅም አለኝ የሚል ካለ ሚዲያችን ክፍት ነው። ምሁራዊ በሆነ ዝም ብሎ በስሜት የሚነዳ ሳይሆን በምሁራዊ በዶክመንት ማለቴ ነው። የሰውየው ሌላም አለችው ተመልካቾች ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት ይሄን ኮምፕሌን በሙሉ ጠቅላላ ኮምፕሌን የሚያደርገው ያለፈው ነው። ምን ይላል ብርሃኑ ጀነራል ፊልድ ማርሻሉ ባህር በር እናመጣለን፣ ሰላም እናመጣለን፣ ልማት እናመጣለን፣ ባህር በሩ እናመጣዋለን ብሏል። እዚህ ካለን ጊዜ አንፃር እንትን ላድርገው። ይሄን ወታደሮቹም በአፋን ኦሮሞ የሚናገሩት በአፋን ኦሮሞ ጠቅላይ ሚኒስትር ፊልድ ማርሻሉ ይላል ህወሓት የወሰደብህ ነው የሚለው ደግሞ ሌሎቹ ብርሃኑ ብሏል አላለም። ግን ፕራይም ታይም ግን ያለፈው ስርዓት ያስወሰደብህ ነው የሚለው። ያለፈው ስርዓት ያስወሰደብህ ባህር በር እናስመልሳለን፣ በቅርቡ እናስመልሳለን። በአፋን ኦሮሞ አድምጡ። እዚህ ጋር itti dabaluunis miseensonni raayyaa ittisa Itoophiyaa nuti dubbisne diinonni Itoophiyaa kuffisuuf halkaniif guyyaa hojjetanis Itoophiyaan qabeenya ishii kan ta'e galaana diimaa yeroo gabaabaa keessatti ni deebistis jedhan. Keessumatti waggaa torbaa as halkanii guyyaa hojjechaa jiru yaadaadhum jiru fuundurumatti immoo tarkaanfachaa jira malee duubatti hin deebine biyyu taanaan. Kanaaf galaanni diimaas kanum keenya ture yeroo muraasaaf nu harkaa ba'e boonus kanum keenya ta'a deebi'ee irratti hojjetamaa jira. Ajandaa mootummaa fi ajandaa addunyaa waan ta'eef iyyuu yeroo muraasa keessatti akka deebi'u abdii guddaan qaba. Ni deebi'una aarsaa barbaadamu ni kaffalla wanti wanti duubatti nu deebisu hin jiru. እንከፍላለን ብሏል። መስዋዕትነት እንከፍላለን፣ ባህር በራችን እናስመልሳለን፣ መስዋዕትነት ከፍለን እናመጣዋለን። 7 ዓመት 8 ዓመት ሙሉ እኛ ሲታገሉ የነበሩ ኃይሎች ያው ገጥመውናል ነው ከባህር በር ለማራቅ ነው። በነገራችን ላይ ሽመልስ አብዲሳ እንዲያው በዚህ አጋጣሚ 7 ዓመት 8 ዓመት በሚለው ጉዳይ ላይ ከዛ ሳንወጣ ሽመልስ አብዲሳ ሰሞኑን ያደረገው ስብሰባ ነበር። እኛ የኦሮሞ ህዝብን በሚጠቅም መንገድ ብልጽግናን እየገነባ ነው ስለሆነ የኦሮሞ ህዝብን እየጠቀምን ስለሆነ የኦሮሞ ህዝብ ተጠቃሚነትን አይተው በቃ በእኛ ላይ የዘመተ ነው፣ የሰሜኑ ኃይል እየመጡብን ነው፣ ጠላት መጡብን እና ኦሮሞ ህዝብ ሆይ አንድ ሁን ብሎ ሰሞኑ መግለጫ ወጥቷል፣ መግለጫ ሰጥቷል። ሰዎችን በጣም ወሳኝ የሚባሉ ሰዎችን ሰብስበው ኦሮሞን እየጠቀምን ስለሆነ የኦሮሞ ተጠቃሚነት እያረጋገጠ ስለሆነ ይሄን ለማደናቀፍ በእኛ ላይ እየዘመቱ ነውና አንድ ሁን ኦሮሞ ህዝብ ሆይ አንድ ሁን ብሏል። በሱ ቤት ኦሮሞን እየጠቀምኩ ነው ብሎ ፕሮፓጋንዳ ሰርቶ የተወሰነ የህብረተሰብ ክፍልን ለማወናበድ ይሞክራል። ተናገረው፣ ሚዲያ ላይ ተናገረው። ይሄን ማለት ሞቱማ ኦሮሞ የሚለው ከሚለው ንግግር ላይ የሆነ ሰዎች እየመጡብን ነው፣ የኦሮሞ ህዝብ ልዩ ተጠቃሚ ለመሆን ከታገለ ንገረው፣ እኔ ልዩ ተጠቃሚ ለመሆን ነው ኢትዮጵያ ምድር ላይ ያለሁት ብሎ የሚናገር አንድ ኦሮሞ ይምጣ፣ አንድ አማራ ይምጣ፣ አንድ ትግራይ ይምጣ። ሰውየው የተናገረው ነው። ሽመልስ አብዲሳ ሰብስቦ ኦሮሞ ሆይ አንድ ሁን፣ ኦሮሞን ለየት ባለ መንገድ በጣም ለየት ያለ መንገድ እየሰራንበት ስለሆነ ይሄን ለማስተጓጎል እየመጡበት ስለሆነ አሁን አንድ ሆነ ታገላቸው ብሎ እንትን አድርጓል። እንዲህ በማለት የትም መሸሻ አትችልም። ካለን ጊዜ በጣም ብዙ ጉዳዮች ስላሉን ፈጠን ብዬ ዛሬ እንትን ላድርገው። ጠቅላይ ሚኒስትሩ አብይ አህመድ ያው ትላንት እንደነገርኳችሁ ንግግር ይቆርጣል። ቁጭ ብሎ ነው አሉ ስንሰማ። አሁን እኔ በእውነት ምን አይነት ጠቅላይ ሚኒስትር ነው ሀገሪቱ ይሰጣል? ቁጭ ብሎ ነው ኤዲት የሚያስደርገው። ይሄን አውጣው፣ ይሄን አስገባው፣ ይሄን አውጣው፣ ይሄን አስገባው። ኤዲተር ቁጭ ብሎ ስቱዲዮ ውስጥ እንደምታውቁት ሁለት ስቱዲዮ ነው ያለው ጠቅላይ ሚኒስትር ጽህፈት ቤት አረብ ኤሚሬት ልክ እንደመጣ የተሰራ ስቱዲዮ፣ በጣም ብዙ ገንዘብ የወጣበት ስቱዲዮ ነው። በጣም ብዙ በጨረታ እንደነ ወርቁ ጋቸና ጨረታ እንትን አድርገው ምናምን ያሰሩት ነው። እኔ ያውቀዋለሁ፣ ጥንቅቅ አድርጌ ያውቀዋለሁ ታሪኩ። ወርቁ ጋቸና ያው ድሮ ኢትዮጵያ ቴሌቪዥን ዳይሬክተር ነበር፣ በቅርብ የምናውቀው ሰው ስለሆነ ነው። እሱ ከላይ ሆኖ ያሰራው ነው። እነ ቢሌኔ ስዩም ያሰሩት ነው። እና አንደኛው የባለቤቱ የመዝሙር የምትለማመድበት ነው። ሬኮርድ የሙዚቃ መዝሙር የመንፈሳዊ እንትን የምታስቀርጽበት የጓደኞቿ ጭምር ምናምን የሚቀረጽበት ነው ስቱዲዮ ነው። አንደኛው ግን የኤዲቲንግ ነው፣ የፕሮዳክሽን ነው። ዘመናዊ ፕሮዳክሽን ቲም አለበት እዛ ላይ ቁጭ ብሎ እንደ ዳይሬክተር ይሄን አውጣው ይሄን አስገባ ብሎ ቁጭ ብሎ ነው ኤዲት የሚያደርገው። ስንሰማው እንደዛ ነው። እና የሰሞኑ አነጋጋሪ የጌታቸው ረዳ ንግግር የባሌ ቆርጦበታል። እያረጋገጥ ነው። ትናንት አረጋግጫለሁ እኔ ቆርጦበታል። እንደዛ አይደለም ያለው። ኢህአዴግን አይደለም የወቀሰው። ስህተቱ የጌታቸው ስህተት በትግርኛ ኮምፕሌን ያደረገበት ስህተቱ ሁለት ስህተት ነው የተሳሳተው። አንደኛ በአማርኛ ነው የተናገረው፣ ሄዶ ኮምፕሌን ያደረገው በትግርኛ ነው።
ያ ጉጅሌ እኮ ነው፣ ያ ቡድን እኮ ነው፣ ያ ኋላ ቀር ቡድን እኮ ነው፣ የሱ አክቲቪስቶች ናቸው እኮ ምናምን ይላል። እዛ ዝም ብሎ ተራ የውርጋጥ ኮልኮሌ ንግግር ይናገራል። ከፍ ብሎ ሚኒስትር ነው። በአማርኛ የተናገረው በአማርኛ ነው ማስተባበል ያለበት። ትግራዋይ ብቻ አይደለም የሱ ኦዲየንስ፣ ወይስ የሱ ትግል ትግራይ ነው፣ ትግል እዚህ አካባቢ ነው፣ የኔ ኮንስቲትዌንስ እዚህ ጋር ነው አይደለም። ሚኒስትር ነው። የኢትዮጵያ ሚኒስትር ብቻ ሳይሆን የምስራቅ አፍሪካ ጉዳዮች ነው ሚኒስትር ነው። ሁለተኛ ኮምፕሌን ማድረግ ያለበት የቆረጠበት ቪዲዮ ለቆረጠበት እንጂ ለሌላ አይደለም ማሳበብ ያለበት። እኔ እኮ መለስን እንደዚህ አላልኩትም፣ እኔ እኮ ያለፉት መንግስታትን ደርግን ኃይለ ሥላሴን ነበር ያልኩት ምናምን ብሎ ኮምፕሌን ማድረግ ያለበት ሰውየው ቆረጥክብኝ፣ ምን ነው አውት ኦፍ ኮንቴክስት ወስዶብኛል፣ እኔ ያላልኩት እንትን እኔ ኢሜጅ እንዲበላሽ አድርጋል፣ ለአንተ ፕሮፓጋንዳ ሲባል ኢህአዴግን ወቀሰልኝ እኮ ይኸው በእናንተ አንደበት እኮ በእሱ አንደበት ሚኒስትር የነበረ ሰው እኮ የራሱን መንግስት ወቀሰ እኮ እንዲባል ያልሆነ አውት ኦፍ ኮንቴክስት የኔ ንግግር ወስደህብኛል ብሎ ኮምፕሌን ማድረግ ያለበት አለቃው ጋር ነው። ሁለት ስህተት ተሰርቷል። ዋናው ግን ሰውየው እየቆረጠ በሚመች መልኩ ቁጭ ብሎ ነው የሚቆርጠው። ቁጭ ብሎ የሰማነው ነው። ይሄ ማለት ከባድ ነው። ቁጭ ብሎ ነው የሚቆርጠው። ይህችን አስቀጣት ይችን አስገባት ይላል። ጊዜ ሴት ያገኛል ነው ይሄ ሰውዬ። ለዚህ ሁሉ ሀገሪቱ ስንት ችግር ውስጥ ነው ያለችው። ሰውየው ግን ቪዲዮ ሲቆርጥ ነው የሚውለው ስቱዲዮ ተቀምጦ። በእውነት ይሄን ሳስብ በጣም እንዴ ምን አይነት ጉድ ነው የሚባለው? ምን አይነት ሰው ነው በሚዲያ ብቻ በውሸት ሚዲያ ብቻ መኖር የሚፈልግ ጠቅላይ ሚኒስትር እንዴት 4 ኪሎ ሊቀመጥ ይችላል እስከዛሬ ድረስ? በየትኛው አቅሙ ነው? አሁን አብይ የባሌ አድናቆት ገና ሳይደርቅ ድሮ ሳይደርቅ የሆነ በልጅነታቸው የሆነ ነገር ተላክና እቺ ምራቅ ሳትደርቅ ቶሎ ደርሰና ምናምን የህፃናት ልጆች ነበር ጨዋታ። እቺ ምራቅ ሳትደርቅ መሬት ላይ እቺ ምራቅ ሳትደርቅ እቺን ቶሎ ሱቅ ደርሰና ከዛ በቃ በፍጥረት የምትሄደው እንትን ለማድረግ ለመደነቅ እኮ ነው። በቃ እቺ ሳትደርቅ ደረስኩባት ለማለት ሰውየው የባሌ አድናቆት ሳይደርቅበት ወደ ሌላ ይሄዳል። የለውም አድናቆት የለም ከየት ይመጣል? ቶሎ በየቀኑ አጀንዳ ይፈጥራል። ባሌ ተባለ። ከዛ ወደ አፋር አጀንዳ ሰጠ። አፋር ጌታቸው ቡሬ ግንባር ሄዱ እኮ ይላል የሚዲያ ፍጆታ ፋርሲ ብላ በሙሉ በየቀኑ አጀንዳ ጣጣ ያደርግላቸው። ከዛ ኮይሻ ሄዱ እኮ ይላል። ከዛ ብልጽግና ተሰበሰበና ዛሬ ደግሞ የሆነ አካባቢ ደግሞ ሲጎበኙ ዋሉ እኮ ይባላል። ነገ ደግሞ የሆነ አጀንዳ ይሰጣል። የባሌ ሽማግሌዎች ነበር የኦህዴድ ባለስልጣናት ሐሰን ማን ነበር የሚባሉት? ተመልካቾች ከኦሮሚያ ክልል ያላችሁ የቀድሞ የኦሮሚያ ርዕሰ መስተዳድር የነበር ሐሰን የሚባሉት ትዝ ይለኛል። ሚዲያ አዲስ ትውልድ ከሆነ ያስታውሳቸው የድሮ ናቸው። እና ባዱላ ድሮ ሐሰን ተጠይቀው ነበር አሉ ወደ ና ተብሎ ልክ እንደ ኮማ ልክ እንደ ጁነዲን ምናምን ኦሮሚያ ስላስተዳደሩ ና ሲባል አልመጣም አሉ። ከጠቅላይ ሚኒስትር ጽሕፈት ቤት ያሉ ሰዎች ምንጮቻችን የነገሩን ነው። አልመጣም አሉ። እንደዚህ አይነት ድፍረትም አለ ማለት ነው ኢትዮጵያ ውስጥ። አልመጣም አይመቸኝም አሉ ሰማን። ሽማግሌዎቹ ናቸው እዛ እና አክቲቭ እነ ዳንኤልም ሌሎቹን ያሰባሰበው። ወደ ኮይሻ ደግሞ ካቢኔውን ነው ይዘው ሄደው ኮይሻ ቁጭ አድርጎ ያው በደንብ አድርጎ ነገ ደግሞ ምን ይዞ እንደሚሄድ ኬጂ ምናልባት የኬጂ ተማሪዎች ኬጂ 5 ዓመት 4 ዓመት ምናምን አካባቢ ያሉት ኬጂ 1 ኬጂ 2 ደግሞ ይዞ የሆነ ቦታ ይታያል። ካለቀበት እንደዛ ነው የሚያደርገው። ጋዜጠኞች ምናምን ይዞ ሄደ ይንከራተታል የሆነ ቦታ ላይ አጀንዳ ለመስጠት ነው። እና የሁሉም ኮመንድ ዲኖሚኔተራቸው አንድ ጉዳይ ከሁሉም የሚጠበቀው አድናቆት ነው። እንደርሱ እኮ የለም እኮ እንደርሱ እኮ ታታሪ ሰው የለም እኮ ሌት ተቀን እኮ ነው የሚሰሩት እኮ በቃ አፕሪሺዬሽን ብቻ ነው። እና በቃ ኢንዶርስ አድርጉኝ እኔ እዚህ አይነት ሰው ነኝ ኢንዶርስ አድርግ አንተም ቫሊዴት አድርገኝ ሁልሽም ስለኔ ተናገሪ ነው የሁሉም። የሰሞኑ የነበረው የኮይሻ የሚገርመው ሚዲያዎቹ ዩቲዩባቸው እዩት። ዝም ብለህ ሳምፕል ለምሳሌ ይሄ ፕሮግራም ዘግታችሁ አማራ ቴሌቪዥን ስንት አየው? 633 ምናምን አየው። ዛሬ ቅድም እያየሁት ነበር። ዋንዴ የጎ ይላል 633 ሰው 1000 ሰው አላየው። አጠቃላይ ይህን ሁላ ሰዓት አውርቶ ማለት ነው ይህ ሁላ ካቢኔ ይህ ሁላ ሚኒስትር አውርቶ 1000 ሰው አላየውም። 24 አወር ኤጎ ይላል 1000 አላየው። ምንድን ነው እየሆነ ያለው ብትሉ ምንም መስማት አይፈልግም፣ ማየት አይፈልግም። ኮንተንት የሆነ ሳብስታንስ ይዞ እንደማይመጡ ሀገር የሚል በየቤቱ ያለው ችግር ማንኳኳት የሚችል የሆነ ነገር መፍትሄ ይዞ ስለማይመጣ ነው። አዲስ ቅጤሳ የሚባለው ሰውዬ ዛሬ ያየሁት ነው። ስክሪንሾት አድርጉ የሆነ ዛሬ ያየሁት እያንዳንዱ የኢትዮጵያ ኢኮኖሚ በየቤቱ እያንኳኳ ችግር እየፈታ ነው አለ።
የኢትዮጵያ ኢኮኖሚ እድገቱ በየቤቱ እያንኳኳ መጣው በቃ ደረስኩልህ እያለ ነው፣ ችግር እየፈታ ነው ይላል። አዲሱ ቅጤሳ ቀላል ሰው አይደለም፣ ቀላል ሰው አይደለም። ይሄ ፕሮፓጋንዳ ቀላል ሰው አይደለም ማለት ነው። ለየት ያሉ እንትኖች በአድናቆት ነው። ግን እኔ ለየት ብሎ ያገኘው የበለጠ ሞላ ፍልስፍና ተምሮ የቴክኖሎጂ ሚኒስትር የሆነው ሰውዬ ማለት ነው። እኔ በእውነት አብረን እንስማው መጀመሪያ እውነት ስሜቱ ትንሽ ስለሚነግር ይከነክናል ምን አይነት